ጸጥታ ማርቆስ አንተ ዝም በል እሺ አሁን ያው መምህር ኃይሉ እንግዲህ አይመጡም ተማሪዎች በእሳቸው ፋንታ ቶማስ የተባለ አዲስ አስተማሪ መጥቶላችኋል ያው እንዳታስቸግሩት አዲስ አስተማሪ ዝም አትልበጣ እሺ አቶ ቶማስ ይግቡ መምህር ቶማስ ተነሱ ተማሪዎች ጸጥታ ምን አይነት እንትን ነው በቃ አዲስ አስተማሪ ነኝ ብርቅ ነው እንደ ማን አሁን እዚህ ጋር ማን ብሪሊያንት ማን ፍሎረሰንት ማን ደደብ እንደሆነ የሚለይበት አንድና አንድ መንገድ አለ እንቆቅልሽ አለ ደብተር ወረቀት ገንጥል እንዳለ ምርጫ አለ ክበብ ከዛ ወጥቶ ክበብ ሻይ ጠጣ እሺ ከልለ ብያለሁ ከልለ አዳመ እና ጥያቄ ቁጥር 1 ምንድነው እንቆቅልሽ ነው ጎሽ ለልጇ ስትል ዳሽ ሀ ውጋቶ ጋተ ለአውሮፕላን አረፈባት አምሮሃ ወተት ኡርጎ ሆኖ ወጣባት መ ጆሮዋን ሲጎረጉር አስባላት ክበብ ያለው ጥያቄ ቁጥር 2 በኖ ዘመን መጽሐፍ ቅዱስ ጥያቄ ነው መጽሐፍ ቅዱስ ማቅ እዚህ ጋር ውሃ በላው በኖ ዘመን ምድር እንደዛ በውሃ ስትጥለቀለቅ ከላይ ላሽ ያለው ሀ እስቲ ቱ ምታመጡት ነው ያለው ብሎ ነው ለዋና ማይችል ሰው እዚህ ምድር ላይ እንዳኖር ብሎ ነው ሐመሮሃ ኖ ዝም ብሎ ባምባ ከፍታ አድርጎ ሙድ ሲይዝ ነው ሰመኖር ነበረበት ምን አባቱ ነው ያለው እናት ምንድነው ያለው ከሱ በፊት በሆንኩ ኖር ክበብ ያለው ከልለ ጥያቄ ቁጥር 3 እንግሊዘኛ ለምችል ዳስፖራ ለሆነ ህፃን ልጅ ነው ዴንቲስት ዳሽ አልደግምም ሀ በሉኖ ሚለው ለ በሉኖ ሚለው ሀ መ ሩ ሀ በሉኖ ሚለው መ ዴንቲስት ምንድነው ዴንቲስት ጥያቄ ቁጥር 4 ቦነስ ጥያቄ ነው የነ ቶሎ ቤት ግድግዳው ዳሽ ሀ ቶ ጭራሽ ቢርጫም አለው ጥያቄው ለ ጭራሽ ለማለው ጥያቄው ሐመሮሃ ኦሳማና ቱፓክ አልሞቱም መ ምንድነው አመራው መቀባጥረው ምንድነው ማወራው ኦሳማ ቱፓክ ማንጠቆ ምን እናት ሰ ሃና ለማ ሰርጋቸው ዛሬ ነው ባሎ የዛሬ አበቦች የጎራ አበቦች እጃለው ክበብና ቢሮ ይዘና ሴቶች ቢሮዛችሁ ወንዶች በሰት ላኩ ጨርሻለሁ